እንደምን አላችሁ የተወደዳችሁ። ትናንትና በዓለም ዋንጫ በ16ቱ የጥሎ ማለፍ ጨዋታ ብራዚል ከኖርዌይ በጣም ተጠባቂ ጨዋታ ተደርጎ ነበረ። ያው ብዙ ሰዎች ኤክስፔክት ባላደረጉት መንገድ ኖርዌይ ብራዚልን 2-1 አሸንፋ ወደ ቀጣይ ዙር አልፋለች እና በ2026 የፊፋ የዓለም ዋንጫ 16 ራውንድ ኦፍ 16 ላይ ብራዚል ከኖርዌይ ትናንትና እርስ በርስ የተገናኙ ነበሩ እና አብዛኞቹ የእግር ኳስ ባለሙያዎች ብራዚል በቀላሉ ወደ ሩብ ፍጻሜ ትደርሳለች ብለው ይጠብቁ ነበር። በቀላሉ እንኳን ባይሆን ከፍተኛ ኤክስፔክቴሽን ያገኘችው በዚህ ጨዋታ ብራዚል ነበረች። ምክንያቱም ብራዚል 5 ጊዜ የዓለም ዋንጫ አሸናፊ ነች። በውብ አጥቂ እግር ኳስ የምትጫወት ቡድን ነች። በእነሱ ጆጎ ቦኒቶ ይሉታል። በእንደዚህ አይነት የእግር ኳስ ፍልስፍና የምትታወቅ እና ደግሞ በዓለም ላይ ከሚገኙ በጣም ተሰጥኦ ያላቸው ተጫዋቾችን ያዘች ቡድን ነች። በአንጻሩ ኖርዌይ እንደ ውጤት ሊያስገርም የሚችል ቡድን ነበር። በእርግጠኝነት በኤርሊንግ ሃላንድ እና በማርቲን ኦዴጋርድ የሚመራው አዲሱ ትውልድ የኖርዌይን እግር ኳስ ደረጃ ከፍ አደረገው እንጂ ብራዚልን ከውድድሩ እንደሚያስወጣ የጠበቀ ብዙ ሰው ያለ አይመስለኝም በእኔ እምነት። ነገር ግን ኖርዌይ በታክቲክ ረገድ ፍጹም የሆነ ጨዋታ በማቅረብ 2-1 አሸንፋ ወደ ሩብ ፍጻሜ ያለፈች እና በእኔ እምነት ይሄ ድል በእድል አልመጣም እና በረጅም ዓመታት የተገነባ የታክቲክ ስርዓት፣ የተደራጀ አሰልጣኝነት፣ የቡድን መረዳዳት እና በጨዋታው ቀን ፍጹም ትግበራ የፈጠረችው ውጤት ነው ብዬ ነው የማምነው። እንደምታውቁት ብራዚል በዓለም ላይ በጣም ስኬታማ የእግር ኳስ ሀገር ናት። በዓለም ዋንጫ ታሪክም ከሁሉም የበለጠ የተሳካላት ብሔራዊ ቡድን ናት ብራዚል እና የብራዚል ማንነት፣ የእግር ኳስ ማንነት ለመቶ ዓመታት ያክል ብራዚል የምትወክለው ቅድም እንዳልኳችሁ ጆጎ ቦኒቶ የሚባለውን ውብ የአጥቂ እግር ኳስ ፍልስፍና፣ ከፍተኛ ቴክኒክ፣ ክሬቲቪቲ፣ ድሪብሊንግ፣ የግል ብቃት፣ የአጥቂ ፉልባኮችን በማይ እና በየትውልዱ የዓለም ደረጃ ተጫዋቾችን ማፍራት ትችላለች። በየትውልዱ ለምሳሌ ያክል ፔሌ ነበረ፣ ጋሬንቻ፣ ዚኮ፣ ሮማሪዮ፣ ከዛ ሮናልዶ ናዛሪዮ፣ ሮናልዲኒዮ፣ ካካ እንዲሁም ኔማር የእነዚህ አይነት የተጫዋቾች የታሪክ አካል ናቸው እና የብራዚል ፍልስፍና ሁል ጊዜ ዓለምን በውብ እግር ኳስ ማስደሰትና ዋንጫዎችን ማሸነፍ። ኖርዌይ እንደ ብራዚል ታላቅ እግር ኳስ ታሪክ የላትም። ለብዙ ዓመታት ኖርዌይ የምትታወቀው ጠንካራ ፊዚካሊቲ ጨዋታዎችን በመጫወት የተደራጀ መከላከል፣ ዲሲፕሊን የሆነ ለማሸነፍ አስቸጋሪ መሆን እና ከቆሙ ኳሶች አደገኛ መሆን ላይ ነው ብዙ ጊዜ የሚታወቁ እና በ1990ዎቹ የኤጌል ኦልሰን ዘመን ላይ ኖርዌይ በዲሲፕሊን የተመሰረተ መከላከል ላይ በጣም ታዋቂ ሆነች። በዛ በ1990ዎቹ ላይ ከዛ ደግሞ ትናንትና በሃላንድና በኦዴጋርድ የሚመራው ትውልድ የኖርዌይን ደረጃ ፈጽሞ ቀይሮታል ማለት ይቻላል። በተለይ ብራዚልን ትናንትና ካሸነፉ በኋላ እና በ2026 ዓለም ዋንጫ ከመገናኘታቸው በፊት እነዚህ ቡድኖች ኖርዌይ በብራዚል ላይ የሚያስደንቅ ታሪክ ነበራት። ከዚህ ጨዋታ በፊት ለምሳሌ በ1998 የዓለም ዋንጫ የግሩፕ ስቴጅ ላይ እርስ በርስ ተገናኝተው ኖርዌይ ብራዚልን 2-1 በተመሳሳይ 2-1 በማሸነፍ ታሪካዊ ድል አስመዝግባ ነበር። ከዛ ይህ ድል ደግሞ በኖርዌይ እግር ኳስ ታሪክ ውስጥ እጅግ ትልቅ ስፍራ አለው። አስቡት። ከዛ 2026 ላይ 16 የራውንድ ኦፍ 16 ላይ በድጋሚ ድል አደረገች። ከዛ ይህን ታሪክ ደግሞ የበለጠ አጠናከረችው እና የብራዚል የእግር ኳስ ፍልስፍና ብራዚል ጨዋታውን በብዙ ነገሮች ላይ ለመቆጣጠር ፈልጋ ነበር።
እና ተሞክሬው ነበር ትናንትና እኔ ባየሁት ጨዋታ ላይ እና የኳስ ቁጥጥር ነበረ። የግል ብቃቶችን ለመጠቀም ሞክራለች። ቴክኒካዊ ብልጫ ለመውሰድ እንዲሁም የማያቋርጥ ማጥቃት አታክ ማድረግ በደንብ እና የተጫዋቾችን ፈጠራ እና ተጫዋቾችን በነፃነት እንዲጫወቱ ስለሚያበረታቱ በእነዚህ ሁኔታ ኖርዌይን ፍጹም ካሰበችበት የእግር ኳስ ፍልስፍና ውጪ ለማድረግ ሞክራ ነበር እና ኖርዌይ ግን ዘመናዊው የእግር ኳስ በመያዝ በጣም አስደናቂውን ኖርዌይ ያየ ነው ትናንትና። ቴክኒካል ዲሲፕሊን፣ የቡድን ስራ፣ ጠንካራ መከላከል፣ ፈጣን መልሶ ማጥቃት እና ትክክለኛ ግብ አጨራረስ። በቃ ምንም አለ የሚያገኛቸውን አጋጣሚዎች ወደ ጎል መጨረስ እና ትናንትና በደንብ ያስተዋልኩት ብራዚል ኳስ በያዘች ጊዜ ብራዚል ከኋላ በተረጋጋ ሁኔታ ጨዋታውን ቢልድ አድርጋ ነው ወደፊት የምትመጣ የነበረው እና ሴንተር ባኮች ወደ ጎን ይከፈቱ ነበር። ከዛ ደግሞ ግብ ጠባቂው አሊሰን ቤከር እንደ ተጨማሪ ተከላካይ መጫወት ነበረበት። እንደዛ ሲያደርግ ተመልክተናል። +1 ሚና ሲጫወት አማካኞች ቦታ ይቀያየሩ ነበር እና ፉልባኮችም ወደፊት ይገፉ ነበር እና ዓላማው የኖርዌይን መከላከል ማዘናጋትና ስፔሶችን መፍጠር ነበር የብራዚል በእነዚህ ሁኔታዎች። ግን ደግሞ ብራዚል ከኳስ ጋር እነዚህ ስታደርግ ኖርዌይ አውት ኦፍ ፖሴሽን ወይም ኳስ ሳይኖራት ከኳስ ውጪ አሰልጣኝ ስቶሌ ሶልባከን ይቅርታና ተጫዋቾቹ ኳስ እንዳያሳድዱ አስተምሯቸው ነበር። እነሱ የሚከላከሉበት ቦታ ስፔሶችን መዝጋት ነበር እንጂ ሰውን አልነበረም። ስለዚህ በዚህ ምክንያት ብራዚል ኳስን መቆጣጠር ብትችልም አደገኛ እድሎችን ማግኘት ብዙም አልቻለችም ነበር እና የመሃል ሜዳውን ደግሞ ስትመለከቱ ብራዚል በአጭር ፓሶች ጨዋታውን ለመቆጣጠር ሞከረች መሃል ላይ። ነገር ግን ኖርዌይ የፓስ መስመሮችን ዘጋች፣ ቀጥተኛ ፓሶችን ከለከለች፣ ሁለተኛ ኳሶችን ሰከንድ ቦሎች ማሸነፍ ጀመረች። ሁሉም ተጫዋቾች በመከላከል ይሳተፉ ነበር። ከዛ ደግሞ ብራዚል ሌላኛውን ፉልባኮቿን መጠቀም ጀመረች። ፉልባኮቹ ወደፊት በጣም ይገፉ ነበር። ከዛ ደግሞ ምንድነው በማጥቃት ላይ በጣም ጥቅም ሊኖረው ይችላል፣ ግን ደግሞ ከኋላ ትልቅ ክፍተትን ፈጠረ። ከዛ ኖርዌይ ደግሞ በተደጋጋሚ ይህንን ክፍተቶች መጠቀም ጀመረች። ከዛ አሁን እዚህ ጋር ኖርዌይን በካውንተር አታኳ ላይ ረጅም የፓስ ሰንሰለት አልገነባችም ነበር። የእቅዷ ሂደት በጣም ቀላል ነበር። በመልሶ ማጥቃት ላይ ኖርዌዮች ቀጥታ ኳሶችን ያሸንፋሉ። ከዛ ኦዴጋርድን ይፈልጋሉ፣ ኦዴጋርድን ማግኘት፣ ከዛ ሃላንድን መፈለግ። በቃ በእንደዚህ አይነት ጨዋታ ነበረ መልሶ ማጥቃታቸው። በጣም አስደናቂ ነበር። በጥቂት ሰከንዶች ውስጥ ከመከላከል ወደ ማጥቃት ይሸጋገሩ ነበር። ትራንዚሽናቸው በጣም አስደናቂ ነበር ትናንትና ኖርዌዮች። ለምሳሌ አሁን ሃላንድ 2 ጎሎችን ከማስቆጠሩ በፊት ወይም ደግሞ ሁለት ጎሎችን ከማስቆጠሩ በላይ በጣም የታክቲክ ሚና ነበረው። በጣም ለምሳሌ ሁልጊዜ የመከላከያ መስመሩን ይዘጋ ነበር። ከዛ 2 ሴንተር ባኮችን በራሱ ላይ እንዲይዙት ያደርግ ነበር። ከዛ ለአማካኞች ቦታ ይፈጥር ነበር። ኳስ ባይነካም ቦታ አያያዙ የብራዚልን መከላከያ በጣም ይረብሽ ነበር። የብራዚልን ዲፌንደሮች በዚህ ጨዋታ ላይ በጣም እኔ ካስደነቁኝ ተጫዋቾች አንዱ ደግሞ ማርቲን ኦዴጋርድ ነበር። የጨዋታው አእምሮ ብሬን ማለት ይቻላል። ሃላንድ የኖርዌይ ሴፍ ከሆነ ኦዴጋርድን የቡድኑ አእምሮ ነበር ማለት እንችላለን። ኦዴጋርድ ትናንትና የጨዋታውን ፍጥነት ቴምፖን ይቆጣጠር ነበር። ትክክለኛውን ፓስ ይመርጥ ነበር እና ደግሞ በተገቢ ሁኔታ በተገቢው ጊዜ ሃላንድን ያገኘ ነበር። በጣም ያስደናቂ ነበር።
እና ይህ ጨዋታ በሁለት የእግር ኳስ ፍልስፍናዎች መካከል የተደረገ ትልቅ ግጥሚያ ነበር። ብራዚል የኳስ ቁጥጥር ነበራት፣ ፈጠራዎች፣ ቴክኒክና ነፃ ማጥቃቶችን ለመጠቀም ሞክራለች። ኖርዌይ እንደሚታወቀው ቴክኒካል ዲሲፕሊን ነች፣ የታክቲክ ዲሲፕሊን አላት፣ የቡድን ስራ አላት፣ የተደራጀ መከላከል አላት እና ያገኘችውን አጋጣሚ ለመጨረስ በጣም ትፈልግ ነበር። እና ይህ ጨዋታ በተጫዋቾች መካከል ብቻ ሳይሆን በሁለት አሰልጣኞች መካከል የተደረገ የአእምሮ ጦርነት ነበር ብዬ አምናለሁ። በእኔ እምነት ብራዚል ከጨዋታው መጀመሪያ ጀምሮ ኳሱን በመቆጣጠር የጨዋታውን ፍጥነት ለመወሰን ሞከረች። ነገር ግን ኖርዌይ ከፍተኛ የመከላከል ዲሲፕሊን በማሳየት ይህንን እቅድ አከሸፈችበት። የኖርዌይ አሰልጣኝ የብራዚልን የግል ብቃት በቡድናዊ አደረጃጀት እንዲቋቋም በሚገባ አውቆ ነበር። ከጨዋታው በፊት ፕሬስ ኮንፈረንሱ ላይም የኖርዌይ አሰልጣኝ ሲሰጥ መግለጫ የእነሱ የፈጠራ ተጫዋቻቸው ቪኒሲየስ ጁኒየር ነው ወደብና እሱን ለመቆጣጠር እንሞክራለን የሚል አስተያየት ሰጥቶ ነበር እና በሚገባም ያንን ያደረጉት ይመስለኛል። እና በሌላ በኩል ብራዚል በግል ተሰጥኦ ላይ ከመጠን በላይ ተመስርታ ስለነበር ይህም የቡድን መዋቅሯቻን በጣም አዳክሟል። በጣም ለምሳሌ የመከላከያ መስመሮች እንዴት ተሰበሩ የሚለው ብትመለከቱ ኖርዌይ በጨዋታው ውስጥ 4 ተከላካዮች ብቻ አልነበሩም የሚከላከሉት። ይህም በደንብ ተመልክታችኋል ብዬ አስባለሁ። አማካኞቹ ወደ ኋላ በመመለስ 6 ወይም 7 ተጫዋቾች በአንድ ጊዜ መከላከል ስላይሰሩ ነበር። ይህ ደግሞ ብራዚል በመሃል ቦታዎች ቀጥተኛ ፓሶችን እንዳይሰጥ አድርጓቸው ነበር። ብራዚል እያንዳንዱን ጥቃት ወደ ጎን ለመውሰድ ተገደደች ማለት ነው። ኖርዌይም ደግሞ ይህንን በፍጹም ፈልጋ ነበር የገባችው። ስለዚህ በትናንቱ ጨዋታ ኖርዌይ የበለጠ ያሰበችውን አሳክታ የወጣችው። የብራዚል እግር ኳስ የኳስ ቁጥጥር ለምን አልሰራም የሚለውን ነገር ጥያቄ ውስጥ ሊገባ የሚችለው ነገር ነው። በትናንቱ ጨዋታ ብዙ ሰዎች የኳስ ቁጥጥር ማለት ጨዋታ መቆጣጠር ነው ብለው ያስባሉ። ነገር ግን በዚህ ጨዋታ ብራዚል ኳሱን ብዙ ብትይዝም አደገኛ እድሎች መፍጠር አልቻለችም። ምክንያቱም ኖርዌይ ኳስን ሳይሆን ቦታን ነበር ይከላከሉ የነበረው። ብራዚል ከመሃል በኩል መግባት በማትችልበት ጊዜ ክሮሶችን መጠቀም ጀመረች። ስለዚህ እንደዚህ አይነት ክሮሶች ደግሞ የኖርዌይ ረጃጅም ተከላካዮች እንደዚህ አይነት ክሮሶችን በቀላሉ ያጸዱ ነበር፣ ክሊር ያደርጉ ነበር። ከዛ ብዙዎች ደግሞ ሃላንድን የጨዋታው ጀግና አድርገው ሊመለከቱ ይችላሉ። በዚህ ጨዋታ ላይ 2 ጎሎች ማግብቷል፣ ልክ ነው። ግን የኖርዌይ እውነተኛ የታክቲክ ሞተር ማርቲን ኦዴጋርድ ነበር በእኔ እምነት። በትናንቱ ጨዋታ የጨዋታውን ፍጥነት ይቀንስ ነበር፣ በተገቢው ጊዜ ፈጣን ጥቃት ይጀምር ነበር፣ ግፊት ሲኖር ኳስን ያቆይ ነበር። ብራዚል ስትከፍት ወዲያውኑ ሃላንድን ይፈልግ ነበር። ይህ የጨዋታ ብልህነት የዓለም ደረጃ ነበር። በዚህ ብልህነት ብራዚልን ትናንት አሸንፎ አልፏል። ሃላንድ ብዙውን ጊዜ ኳስ አልነካም። ነገር ግን ያለ ኳስ የሚያደርገውን እንቅስቃሴ ከብዙ አጥቂዎች የላቀ ነበር። በሁለቱ ሴንተር ባኮች መካከል ይቆማል፣ አንዱን ተከላካይ ወደ ውጭ ይስባል፣ ሌላኛውን ወደ ኋላ ያስመልሳል። ይህ ደግሞ ለሌሎች ተጫዋቾች ብዙ ስፔሶችን ይፈጥር ነበር እና ከ60ኛው ደቂቃ በኋላ ጨዋታው ወደ አእምሮ ጦርነት የተቀየረ፣ ወደ ሜንታሊቲ የተቀየረ ይመስለኛል። ብራዚሎች ብዙ እድሎችን አታ ተጨንቃ ነበር የጀመረችው። የፓስ ስህተቶችን ጨመሩ። ተጫዋቾች በግል ችሎታ ጨዋታን ለመቀየር ሞከሩ። ይህ ኖርዌይ የፈለገችው ነበር። ኖርዌይ በተቃራኒው
ከደቂቃ ወደ ደቂቃ የበለጠ በራስ መተማመን አገኘች። ከዛ በመጨረሻዎቹ 15 ደቂቃ ብራዚል ሁሉንም ኃይል ወደ ጥቃት አስገባች፣ ማጥቃት ጀመረች በደንብ። ይህ በኖርዌይ ለሚፈለገው ፈጣን መልሶ ማጥቃት ሰፊ ክፍተትን ፈጠረ። ሃላንድ ይህንን ክፍተት በፍጹም ተጠቅሞ ሁለተኛውን ጎል አስቆጠረ። ሁለተኛውን ጎል ተመልክታችሁ ከሆነ ይህ ጨዋታ የኖርዌይ ድል በእድል እንዳልመጣ በግልጽ አሳይቷል። በእኔ እምነት በታክቲክ አደረጃጀት፣ በአእምሮ በሜንታሊቲ ጥንካሬ፣ በግሩፕ በቡድን ስራ እና ደግሞ በትክክለኛ የጎል አጨራረስ ብቃት ብራዚልን ማሸነፍ ችላለች። ይህ ጨዋታ በ2026 የዓለም ዋንጫ ውስጥ ለብዙ ዓመታት ከሚታወሱ ታላላቅ የታክቲክ ትርኢቶች አንዱ ሆኖ ይቀጥላል ብዬ አስባለሁ። አመሰግናለሁ።